መዝገበ ጸሎት የተሰኘ ደግሞ መጽሐፍ በብሬል አውጥታችኋል አይደለ? እንደው የተለየ ምክንያት አላችሁ ያንን እንድትሰሩ? ወደ ቤተ ክርስቲያን ቦርቦር እንሄዳለን በተአምር አንቀር። ከዛ ስንሄድ የግል ጸሎታችን ጸልየን ወደ ስብከተ ወንጌል ሄድን። ሲሰበክ በቃ ሌላ ሐሳብ ውስጥ ነበርኩኝ። ለምን በብሬል አይነ ስውራን ልጆች መዝገበ ጸሎት አናሳትም የሚል ሐሳብ መጣልኝ። ከዛ በኋላ ነው እንግዲህ ለእናቴ ስነግራት እናቴ ምን በቃ አንቺ ትንሽ ልጅ ነሽ ስታድጊ ነው ይሄንን ነገር መጻፍ ያለብሽ። ከዛ እኔ መለስኩኝ የእግዚአብሔር እድሜ አይገድመውም ስላት ደነገጠች። ከዛ በኋላ ለቴም ተነጋገርን ምናምን እሺ ምናምን ተባብለን በነጋታው ለብሬል አስተማሪያችን ተናግረን እንግዲህ ሂዳቱ አንድ ላይ መቀጠል ጀመረ። የብሬል መምህራችን ስትነግረው እሱም ደስ ብሎታል። ግን በቃ በጣም ነገር ነው በአንድ ወር ውስጥ የምንጨርሰው ምናምን አልመሰለው። ደግሞ አዲስ መዝሙር ልታወጡ እንደሆነ ሚስጥር ደርሶኛል። እውነት ነው አይደለ? አዲሱ መዝሙራችን በጣም ጥሩ ይሄዳልን ነው። አሁን ቪዲዮ ተጨርሶ ክሊፑን እየሰራን ያለነው።